ሰላም ውድ የቻናላችን ተመልካቾች እንዴት ናችሁ? እኔ በጣም ደህና ነኝ። ስሜ ናፍቆት ሙላቱ ይባላል። እናም ለዚህ ቪዲዮ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። ወደ ቪዲዮ ዛሬ በጣም ብዙ ነገር ነው የምነግራችሁ። 100 ሰብስክራይብ ከገባው አዲስ ነገር አመጣለሁ በዚህ ዩቲዩብ ቻናል ማለት ነው። ስለዚህ ሰብስክራይብ ማድረግ እንዳይረሳ እና አሁን መሰራው ፕሮጀክት ይነግራችኋለሁ። ይህ ካጠገቤ የምትመለከቱት ካይኔቲክ ኢነርጂ ሃርቨስቲንግ በመባል ይታወቃል። ካይኔቲክ ኢነርጂ ሃርቨስቲንግ ጥቅሙ ምንድነው? እርምጃን ወደ ኤሌክትሪክ ኃይል ይቀይርልናል ማለት ነው። ይህ ማለት እንዴት ነው? ለምሳሌ ልንገራችሁ። በጣም ብዙ ሰዎች የሚጓዙበት ቦታ መሬት ላይ ብሎክ ይኖራል ማለት ነው። ከብሎክ ታች ደግሞ ኤሌክትሪኮች አሉ ማለት ነው። አሁን አንድ ሰው መጥቶ እሱን ሲረግጠው ከዛም በኋላ ኤሌክትሪኩ ኤክስቼንጅ ይሆናል ማለት ነው። ከኤሌክትሪኩ ወደ ባትሪው ማለት ነው። እና ይህ ደግሞ ለምንድን ነው የሚያገለግለው ብለን ከመረጥን ደግሞ መብራት ይጠፋል በየቀኑ። ስለዚህ እሱም መብራት በቴክኖሎጂ ኃይል እንዳይጠፋ ያደርግልናል ማለት ነው። ልክ መብራቱ ሲጠፋ ከዛም በኋላ ቀጥታ ባትሪው ምን ያደርግልናል? ኃይል ወደሚያሰራጭበት ይለቅልናል ማለት ነው። ገባችሁ? ስለዚህ ይህንን ካይኔቲክ ኢነርጂ ሃርቨስቲንግ ነው የምሰራው። እና እስካሁን ድረስ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ባይ